ሚያዝያ 28 ቀን 1988 የሃዋይ ሰማይ እጅግ በጣም ውብና ለበረራ ምቹ ነበር። የአሎሃ ኤርላይንስ በረራ 243 ከመሬት ተነስቶ ጥቂት ደቂቃዎችን ብቻ ነው ያስቆጠረው። ነገር ግን በድንገት አስደንጋጭና አስፈሪ ድምፅ መላውን አውሮፕላን አወከው። ያለምንም ቅድመ ማስጠንቀቂያ የመጀመሪያው ክፍል ወይም ደግሞ ፈርስት ክላስ ጣራ ልክ እንደ ቆርቆሮ ተገንጥሎ ተወረወረ። ተሳፋሪዎቹ ራሳቸውን ያገኙት በሰማይ ላይ ጣራ በሌለው አውሮፕላን ውስጥ ነበር። በሰዓት በመቶዎች የሚቆጠር ኪሎ ሜትር የሚጓዝ ንፋስ አውሮፕላኑን እየደበደበው፣ ሰዎች ወደ ሰማይ ጥልቀት እንሳብ ይሆን ወይንስ ደግሞ አውሮፕላኑ ለሁለት ተከፍሎ እንሞት ይሆን በሚል ስጋት ተወጠሩ። ዛሬ ይህንና መሰል ልብ አንጠልጣይ የአየር ላይ አደጋዎችን እንዲሁም ደግሞ ከመከስከስ አደጋ በተአምር የተረፉ አውሮፕላኖችን፣ ጣራ በሌለው አውሮፕላን ተሳፋሪዎች ያሳለፉትን ከባድ ጊዜና ከመስኮት ወጥቶ ተንጠልጥሎ እስከ መትረፍ ሁሉንም በዝርዝር እንመለከታለን። አብራችሁኝ ቆዩ። አንደኛ፣ የአሎሃ ኤርላይንስ የሰማይ ላይ ክፍተት። በዚህ በረራ ላይ 89 ተሳፋሪዎች እና 6 የበረራ ሰራተኞች ነበሩ። ካፕቴን ሮበርት እና ረዳቱ ማርዲን በድምሩ ከ10,000 ሰዓታት በላይ የበረራ ልምድ ያላቸው ባለሙያዎች ናቸው። አውሮፕላኑ ለ19 ዓመታት ያገለገለ ቢሆንም በምርመራ ወቅት ምንም አይነት ችግር አልነበረበትም። ነገር ግን አንድ ተሳፋሪ አውሮፕላኑ ስትገባ በጎኑ ላይ ትንሽ ስንጥቅ አይታ ነበር። ባለሙያዎቹ ያውቁታል ብላ ዝም ማለቷ ግን ትልቅ ዋጋ አስከፈለ። አውሮፕላኑ 24,000 ጫማ ላይ ደርሶ ጉዞ ሲያስተካክል ነው ያ አስፈሪ ድምፅ የተሰማው። የረዳት አብራሪዋ ማድሊን ራሱ ተፈጠፈጠ። የካቢኑ ግፊት በድንገት በማለቁ 18 ጫማ የሚረዝም የአውሮፕላኑ ጣራና ጎን ተገንጥሎ ወረደ። የኦክስጂን ጭንብሎችም አብረው ተበጠሱ። በሚያሳዝን ሁኔታ ክላራ ቤል ላንሲንግ የተባለች አስተናጋጅ ወዲያውኑ በዛ ቀዳዳ በኩል ወደ ውጭ ተወረወረች። ሌላኛው አስተናጋጅ ሚሼል ግን መሬት ላይ ተኝታ እየተሳበች ተሳፋሪዎችን ለማረጋጋት ሞከረች። ካፒቴኖቹ አውሮፕላኑን ለመቆጣጠር ቢሞክሩም መሪው እንደ ልብ አይታዘዝም ነበር። በደቂቃ 4100 ጫማ በላይ ፍጥነት ቁልቁል እየተምዘገዘጉ ማዊ አውሮፕላን ማረፊያ ለመድረስና ለማረፍ ወሰኑ። በመጨረሻም 13 ደቂቃ የፈጀ የሞት ሽረት ትግል በኋላ አውሮፕላኑ በሰላም አረፈ። አውሮፕላኑ ሲታይ ልክ እንደተከፈተ ጣሳ ላዩ የተገነጠለ ነበር። የሞተችው ሰው ክላራ ቤል ላንሲንግ ትባላለች። የ58 ዓመት አንጋፋ የበረራ አስተናጋጅ ነበረች። አደጋው ሲከሰት የሆነው እንዲህ ነበር። አውሮፕላኑ 24,000 ጫማ ላይ እያለ የላይኛው ጣሪያ ተገንጥሎ ሲወጣ እርሷ ለተሳፋሪዎቹ መጠጥ እያቀረበች ነበር። በአየር ግፊት ምክንያት በጣሪያው በኩል ወደ ውጭ ተሳበች። ምንም እንኳን ለሰዓታት ፍለጋ ቢደረግም አስክሬኗ ፈጽሞ ሊገኝ አልቻለም። ከእርሷ ውጭ ግን ሌሎቹ 94 ተሳፋሪዎችና ሰራተኞቹ በተአምሩ ተርፈዋል። ሁለተኛ፣ የቻይና ኤርዌይስ በረራ 120 የቆመው እሳት በመባል ይታወቃል። ይህ ታሪክ ደግሞ ተረፍን ሲሉ አደጋ የደረሰባቸው ሰዎች ታሪክ ነው። የቻይና ኤርዌይስ በረራ 120 ጃፓን ውስጥ በሰላም አረፈ። ፓይለቶቹ ሞተሩን አጥፍተው ለመውጣት ሲዘጋጁ ከቁጥጥር ማማው ፕሌኑ ከመሬት እንዳረፈ፣ በጀርባ ሞተራቸው ግን እየነደደ ነው። አስቡት፣ ገና ተሳፋሪው አልወጣም ነበር። እናም ያ ማለት ፕሌኑ በቅጽበት ሊፈነዳ ይችላል። ሞተራችሁ በከፍተኛ ሁኔታ እየነደደ ነው የሚል አስደንጋጭ ጥሪ መጣ። በአውሮፕላኑ ውስጥ 157 መንገደኞች አሉ። አውሮፕላኑ በማንኛውም ሰከንድ ሊፈነዳ ይችላል። ፓይለቶቹ በድንገተኛ የመውጫ ገመድ በመስኮት በኩል ለመውረድ ሲሞክሩ፣ መንገደኞቹ በበረንዳው በኩል ይወረወሩ ነበር። በጣም የሚገርመው ግን ሁሉም ሰዎች በፍጥነት ወርደው የመጨረሻው ሰው በወረደ በሰከንዶች ውስጥ ፕሌኑ ሙሉ በሙሉ ሊፈነዳ ወይም ደግሞ ሊጋይ ይችላል። አስባችሁታል? ሁሉም ሰው ከወጣ በኋላ ነው ሙሉ በሙሉ ፕሌኑ ሊፈነዳ የቻለው። አውሮፕላኑ ወደ ግዙፍ እሳትነት ተቀየረ። የሚገርመው ግን 165ቱም ሰዎች ያለምንም ጉዳት ተረፉ። ይህ በአቪዬሽን ታሪክ ውስጥ ተአምራዊ መትረፍ ተብሎ ይጠራል። በቀጣይ የምንመለከተው የፓዮን ስቴዋርት ጄት ነው። ይህ ታሪክ ልክ እንደ አስፈሪ ፊልም ነው። ታዋቂው የጎልፍ ተጫዋች ፔን ስቴዋርት የጫነችው ትንሽ ጄት ከራዳር ጠፋች። አውሮፕላኑ በራሱ ጊዜ በአውቶ ፓይለት በሺዎች የሚቆጠሩ ማይሎችን እያቆራረጠ ነው። የአሜሪካ መንግስት ሁኔታውን ለመከታተል የኤፍ-16 ተዋጊ ጄቶችን ላከ። የጦር አውሮፕላን አብራሪዎች ወደ ጄቱ ተጠግተው በመስኮት ሲመለከቱ ያዩት ነገር ያስደነግጣል። የመስኮቱ መስታወት በበረዶ ተሸፍኗል። ውስጡ ምንም አይነት እንቅስቃሴ የለም። አውሮፕላኑ ጎስት ፕሌን ወይም ደግሞ መንፈስ አውሮፕላን ሆኗል። በውስጡ ያሉት ሰዎች በኦክስጅን እጥረት ህይወታቸው አልፏል። አውሮፕላኑ ግን በራሱ እየበረረ ነው። በመጨረሻም ነዳጅ ሲጨርስ ደቡብ ዳኮታ በሚባል ቦታ ውስጥ በከፍተኛ ፍጥነት ሊከሰከስ ችሏል። አራተኛ፣ ኔሽን ኤር በረራ 2120 የሚዘንቡ አስክሬኖች። ይህ የዲሲ-8 አውሮፕላን እጅግ የከፋው አደጋ ነው። አውሮፕላኑ ከሳውዲ አረቢያ ጅዳ ተነስቶ ደቂቃዎችን ብቻ እንደተጓዘ ጎማው ላይ በተፈጠረ ግጭት እሳት ተነሳ። ፓይለቶቹ መጀመሪያ እሳቱን አላወቁም ነበር። ፕሌኑ እንደተነሳ ነው እሳት የጀመረው። ነገር ግን እሳቱ የአውሮፕላኑን ወለል እየበላ መጣ።
ሁኔታው እጅግ አስፈሪ ነበር። አውሮፕላኑ ገና አየር ላይ ያለ የመንገደኞች አስክሬን ከሰማይ ላይ ይዘንብ ነበር። እሳቱ የሃይድሮሊክ ሲስተሙን ስለበላው ፓይለቱ አውሮፕላኑን መቆጣጠር አልቻለም። ቁጥጥር አጣሁ የሚለው የፓይለቱ የመጨረሻ ድምፅ ነበር። አውሮፕላኑ 261 ሰዎችን ይዞ መሬት ላይ ሊከሰከስ ችሏል። ይህ በአቪዬሽን ታሪክ ውስጥ እጅግ ዘግናኝና ምናልባትም ብዙ ትምህርቶች የተወሰዱበት አደጋ ነው። ኔሽን ኤር በረራ 2120 በናይጄሪያ አየር መንገድ ስም ይበር ነበር። በጁላይ 11 ቀን 1991 በሳውዲ አረቢያ ጅዳ ላይ የደረሰ አሰቃቂ ክስተት ነው። ከዚህ ጋር ተያይዞ ፓይለቶቹም ትልቅ ስህተት ሰርተዋል። ከተነሳ በኋላ ፓይለቶቹ ጎማው እንደፈነዳ አውቀዋል። እናም በረራውን ከማቋረጥ ይልቅ መነሳቱን መረጡ። ጎማው ወደ ውስጥ ወደ አውሮፕላኑ ሆድ ሲታጠፍ እየነደደ ያለው ጎማ ከሃይድሮሊክ እና ከኤሌክትሪክ መስመሮች ጋር አብሮ ተከተተ። እሳቱ በአውሮፕላኑ የታችኛው ክፍል ካርጎ ሆልድ ውስጥ መቃጠል ጀመረ። እሳቱ በጣም ከመበረታታቱ የተነሳ የመንገደኞችን መቀመጫ ወለል መብላት ጀመረ። አውሮፕላኑ ገና አየር ላይ ያለ የወለሉ መበላት መቀመጫዎችንና መንገደኞች ከአውሮፕላኑ ተለይተው ወደ መሬት እንዲወድቁ አድርጓል። ይህ አደጋውን እጅግ ዘግናኝ አድርጎታል። በመጨረሻም የቁጥጥር ስርዓቱ በመበላሸቱ አውሮፕላኑ ሊከሰከስ ችሏል። ይህ አደጋ በዓለም አቀፍ ደረጃ ምን ለውጥ አመጣ የሚለውን ስንመለከት እንዴት እንደዚህ አይነት ስህተት ይፈጠራል የሚል ትልቅ ጥያቄ አስነስቶ ነበር። በዚህም ምክንያት በአቪዬሽን ኢንዱስትሪ የሚከተሉት 4 ዋና ዋና ለውጦች ተደርገዋል። አንደኛ የጎማ ግፊት ወይም ደግሞ ታየር ፕሬዠር ሞኒተሪንግ የሚባለው ነው። ከዚህ አደጋ በኋላ አውሮፕላኖች ጎማቸው ውስጥ ያለውን አየር ፕሬዠር እና ሙቀት ለፓይለቱ በስክሪን የሚያሳዩ መሳሪያዎች የግድ እንዲገጠሙላቸው ተደረገ። ፓይለቱ ከመነሳቱ በፊት ጎማው በቂ አየር እንዳለው ማረጋገጥ አለበት። በሁለተኛ ደረጃ ደግሞ ናይትሮጅን ጋዝን መጠቀም ነው። የአውሮፕላን ጎማዎች በፊት ኦክስጅን ነበር የሚጠቀሙት። ከዛ በኋላ ግን ናይትሮጅን ጋዝን እንዲጠቀሙ ተደርጓል። ናይትሮጅን እሳት ስለማያቀጣጥል ጎማ ቢፈነዳ እንኳን እንደ ኦክስጅን እሳቱን አያበረታታም። ስለዚህ ይህንንም እንደ አንድ ለውጥ እንዲመጣ ተደርጓል። ሌላው ከዚህ አስከፊ አደጋ በኋላ የበረራ ደህንነት ቁጥጥር ተደረገ። ኔሽን ኤር የካናዳ ኩባንያ ቢሆንም ለናይጄሪያ አየር መንገድ ነበር የሚበራው። ይህ አደጋ የኩባንያውን ደካማ ጥገና አጋልጧል። ከዚያ በኋላ አውሮፕላን የሚያከራዩ ኩባንያዎች ጥበቃቸውና ጥገናቸው በዓለም አቀፍ ደረጃ ጥብቅ ቁጥጥር እንዲደረግበት ተወሰነ። ሌላው የፓይለቶች ስልጠና ነው። አውሮፕላኑ ገና መሬት እያለ ጎማው መፈንዳቱን ፓይለቶቹ ቢያውቁም ነገር ግን በረራውን አለማቋረጣቸው ለሞት ዳርጓቸዋል። ስለዚህ ፓይለቶቹ መሬት ላይ ችግር ሲያጋጥም መቼ በረራውን ማቋረጥ እንዳለባቸው በሚል ላይ አዲስና ጥብቅ ስልጠና እንዲሰጥ ተደርጓል። ከዚህ አስከፊ በረራ በኋላ ማለት ነው። በአጭሩ የኔሽን ኤር 2120 አደጋ አየር ላይ እያለ በመበታተኑና መንገደኞቹ በህይወት እያሉ በመውደቃቸው እጅግ አሰቃቂ ነው። ነገር ግን የዛሬዎቹ አውሮፕላኖች ጎማቸው ላይ እሳት እንዳይነሳና ቢነሳም ደግሞ ለፓይለቱ ፈጣን መረጃ እንዲደርሰው ስክሪን መደረጉ ከዚህ አደጋ የአቪዬሽን ኢንዱስትሪው ትልቅ ትምህርት እንደወሰደ ማየት እንችላለን። አምስተኛ የብሪቲሽ ኤርዌይስ በረራ 5390። አሁን ደግሞ ከዚህ የባሰውን ታሪክ እኔ ሰኔ 10 1990 እንደ አውሮፓውያን አቆጣጠር የብሪቲሽ ኤርዌይስ በረራ 5390 በበርሚንግሃም ተነስቶ ወደ ስፔን እየተጓዘ ነበር። 17000 ጫማ ላይ ሲደርሱ ካፒቴኖቹ የደህንነት ቀበቷቸውን ፈተው ለቁርስ መዘጋጀት ጀመሩ። ድንገት ግን የካፒቴኑ የፊት መስኮት ተነቅሎ ወጣ። ካፒቴን ቲሞቲ ላንካስተር በከፍተኛ ንፋስ ግፊት በመስኮቱ ወደ ውጭ ተሳበ። እግሮቹ በመሪው ላይ ተጠላለፉ እንጂ ሙሉ አካሉ ከአውሮፕላኑ ውጭ ነበር። አስተናጋጅ ናይጀል ኤግደን ወዲያውኑ የካፒቴኑን ወገብ አጥብቆ ያዘ። ናይጀል በሰዓት 600 ሜትር በሚጓዝ ቀዝቃዛ ንፋስ እየተደበደበ ካፒቴኑን ሳይለቅ ለ20 ደቂቃ ያክል ቆየ። የካፒቴኑ ፊት በመስኮቱ ላይ ተለጥፎ ይታይ ነበር፣ አይኑም አልተከደነም ነበር። ናይጀል እጆቹ በቅዝቃዜ እየደነዘዙ ቢመጡም አልለቅህም ብሎ ታገለ። ምክንያቱም ካፒቴኑን ቢለቀው አንደኛ በአየር ላይ ህይወቱ ያልፋል፣ በሌላ በኩል ደግሞ አካሉ በሞተሩ ውስጥ ከገባ ይበልጥ ሌላ ከፍተኛ አደጋ ሊፈጥር ይችላል። ስለዚህ ከአውሮፕላኑ ውጭ ተንጠልጥሎ ያለውን የአብራሪ ካፒቴኑን እግሩን መያዙ አንድና አንድ አማራጩ ነው። በኋላም ረዳት አብራሪው አላስተር አውሮፕላኑን በሰላም አሳረፈው። በሚገርም ሁኔታ ካፒቴን ቲሞቲ አልሞተም ነበር። ከጥቂት ስብራትና ከቅዝቃዜ ጉዳት ውጭ ተርፎ ከ5 ወር በኋላ ወደ ስራ ተመለሰ። አደጋው የተፈጠረው ግን ሜካኒኩ የተጠቀመው ቦልት ስክሪው ወይም ደግሞ ብሎን በ0.02 ኢንች ብቻ በማነሱ ነበር። በጣም ጥንቃቄ እንደሚፈልግ የምታውቁት በዚህ ነው። በጣም ትንሽ የተባለችው ስህተት ትልቅ የህይወት ዋጋን ታስከፍላለች። 6 የዴልታ እና የኤፍላይፒ አደጋዎች። ሰኔ 8 ቀን 2019 የዴልታ አየር መንገድ በረራ 1425 ከአትላንታ ተነስቶ ወደ ባልቲሞር እያመራ ነው። 148 ተሳፋሪዎችን ጭኖ የተነሳው ይህ አውሮፕላን ጉዞ 1 ሰዓት ተኩል ብቻ ስለሚፈጅ
ሁሉም በሰላም ለመድረስ ጓጉተዋል። ነገር ግን ጥቂት ደቂቃዎችን ከተጓዙ በኋላ ከፍተኛ ድምፅ ተሰማ። መጀመሪያ ላይ ተሳፋሪዎቹ የአየር መዛባት መስሏቸው ነበር። ነገር ግን ብዙም ሳይቆይ አንድ ሽታ መሽተት ጀመረ። የሚቃጠል ብረት ሽታ። አውሮፕላኑ ፍጥነቱን እየቀነሰ ሙቀቱ ደግሞ እየጨመረ መጣ። የኦክስጅን ዝውውሩም ተቋረጠ። በዚህ መሃል ሎጋን ዌብ የተባለ ተሳፋሪ በመስኮቱ ወደ ውጭ ሲመለከት ያየው ነገር ለማመን የሚከብድ ነበር። በሞተሩ መሃል ላይ ያለው አፍንጫው ወይም ደግሞ ኖዝ ኮን ከቦታው ተገንጥሎ በከፍተኛ ፍጥነት ከሚሽከረከሩት የሞተሩ ፋን ብላድስ ጋር እየተጋጨ ይጨፍራል። የሞተሩ መሃል ክፍል ደግሞ እንደ እሳት ቀልጧል። ተሳፋሪዎቹ ለድንገተኛ አደጋ ዝግጁ ሁኑ የሚል ትዕዛዝ ደረሳቸው። በሚገርም ሁኔታ ግን አውሮፕላኑ በአንድ ሞተር ብቻም ቢሆን በሰላም አረፈ። ይህ እጅግ በጣም አስገራሚው በረራ ነው። በጣም እድለኞች ናቸው። በቀጣይ ከዚህ ያልተናነሰውን ደግሞ የካቲት 23 ቀን 2017 የደረሰውን የፍላይፒ በረራ 1284 እናስታውስ። አውሮፕላኑ በከባድ ዝናብ ምክንያት ለ90 ደቂቃ ዘግይቶ ነበር የተነሳው። አምስተርዳም አየር ማረፊያ ሊያርፍ ሲቃረብ ግን ፈተና ገጠመው። አውሮፕላኑ መሬት በረገጠ በሰከንድ ውስጥ የቀኝ በኩል የጎማ ድጋፎች ለአንድ ጊር ድንገት ተሰበሩ። አውሮፕላኑ በአንድ ጎኑ እየተፈተገ ብረቱ ከመሬት ጋር እየተጋጨ እሳት እያመነጨ መንሸራተት ጀመረ። እድለኞች ናቸው። የተሰበረው ብረት ተፈንጥሮ አውሮፕላኑን አልቀደደውም ወይም ደግሞ አልበሳውም። የደህንነት ቦርድ ወይም ደግሞ ዳሽ ሴፍቲ ቦርድ ይህንን አደጋ ለመመርመር 1 ዓመት ፈጅቶባቸዋል። ውጤቱም በ50 ገጾች ተዘረዘረ። ችግሩ ምን መሰላቸው? አውሮፕላኑ ገና ሲመሰረት የነበረ ትንሽ የብረት ስንጥቅ ነው። እንዲሁም ደግሞ የማይሰራ ሴንሰር ነው። በቀጣይ የምንመለከተው ደግሞ ኤምሪ ወርልድ ዋይድ በረራ 14 የተባለውን ከፍተኛ አደጋ ነው። የካቲት 16 2000 ዓ.ም ካፕቴን ኬቪን ስታብለስ እና ረዳቱ ጆርጅ ላንድ የ30 ዓመት ዕድሜ ያለውን ባለ 4 ሞተር DC-8 የጭነት አውሮፕላን ለማብረር እየተዘጋጁ ነው። አውሮፕላኑ እጅግ ከባድ የሆኑ እቃዎችን ጭኗል። ሁሉም ነገር የተለመደ አሰራር ይመስላል። ነገር ግን አውሮፕላኑ ጭነቱን ጨርሶ የፊተኛው ጎማ ከመሬት ሲነሳ ባልተለመደ ሁኔታ አውሮፕላኑ አፍንጫውን ወደ ሰማይ አቆመ። ተጠንቀቁ ሲል ካፕቴኑ ጮኸ። አውሮፕላኑ ልክ እንደ ሚሳኤል ወደ ላይ ተወረወረ። ፓይለቶቹ አውሮፕላኑን ወደ መሬት ለመመለስ የቁጥጥር ዘንጋቸውን በሙሉ ኃይላቸው ወደፊት ቢገፉትም አውሮፕላኑ ግን ሊታዘዛቸው አልቻለም። ልክ እንደ ባህር ሞገድ ወደ ላይና ወደ ታች ይዋዥቅ ጀመር። የክብደት መዛባት አጋጥሞናል ሲል ካፕቴኑ ለቁጥጥር ማማው በጭንቀት ተናገሩ። ወደ አየር ማረፊያው ለመመለስ 1 ማይል ብቻ ሲቀራቸው ግን አውሮፕላኑ ሙሉ በሙሉ ከቁጥጥራቸው ውጭ ሆነ። እናም ሊከሰከስ ችሏል። ይህ በታሪክ እጅግ አስፈሪው የጭነት አውሮፕላን አደጋ ሆኖ ተመዘገበ። በቀጣይ የምንመለከተው የኮንኮርድ ውድቀት የተባለውን የሱፐርሶኒክ ጄት ፍጻሜ ነው። ኮንኮርድ የዓለም ኩራትና የፍጥነት ንጉሥ በመባል ይታወቃል። ነገር ግን ሐምሌ 25 ቀን 2000 ይህ ዝነኛ ስሙ ጠፋ። አውሮፕላኑን ለመነሳት በሩጫ ላይ እያለ መሬት ላይ የወደቀ የብረት ቁራጭ ጎማውን በሳው። የጎማው ፍንጣሪ የነዳጅ ታንከሩን ሲበሳው ኮንኮርድ ግዙፍ የእሳት ችቦ መስሎ ወደ ሰማይ ወጣ። ካፕቴን ማርቲ አውሮፕላኑን ለማዳን ቢታገልም እሳቱ የግራ ክንፉን አቀለጠው። የድምፅ ፍጥነትን የሚቀድመው ይህ ድንቅ አውሮፕላን በአቅራቢያው በሚገኝ ሆቴል ላይ አረፈ። እናም ይህ አደጋ የኮንኮርድን የ30 ዓመት የክብር ታሪክ ለአንዴና ለመጨረሻ ጊዜ እንዲያበቃ አድርጎታል። ይህንን የፕሌን አደጋ ያመጣቸው ያቺ የትንሽ የብረት ቁራጭ ናት። አስቡት። በጣም ይገርማል። በጣም ትንሽ የምትባለዋ ነገር በአውሮፕላን ውስጥ ትልቅ የህይወት አደጋን ወይም ደግሞ ከፍተኛ አደጋን ልታመጣ እንደምትችል በዚሁ ማወቅ እንችላለን። አሁን የሁላችንም ጥያቄ የሚሆነው አውሮፕላን መሳፈር ምን ያክል ያስፈራል፣ ወይንስ የአደጋ የመድረስ ፕሮባቢሊቲው ምን ያክል ከፍተኛ ነው ወይንስ በጣም ዝቅተኛ ነው የሚለውን ስንመለከት በአውሮፕላን አደጋ የመሞት እድላችን ከ1 በ11 ሚሊዮን ብቻ ነው። በቁጥር ሲሰላ ደግሞ በ0.00001 ማለት ነው። ለማነጻጸሪያ ያክል ወደ አየር ማረፊያው በመኪና እየሄድ አደጋ የመድረስ እድሉ አውሮፕላኑ ላይ ከሚደርሰው አደጋ በ1000 እጥፍ ይበልጣል ማለት ነው። ስለዚህ ምን ማለት ነው? አንድ ሰው በመኪና እየሄደ አደጋ የመድረስ ፕሮባቢሊቲ ከፕሌኑ ጋር ሲነጻጸር 1000 እጥፍ ይበልጣል ማለት ነው። የመኪና አደጋ በጣም በከፍተኛ ሁኔታ ፕሮባቢሊቲ ያለው ማለት ነው። እናም በጣም የሚገርመው አንድ ሰው በአውሮፕላን አደጋ የመሞት እድል እንዲኖረው ከተፈለገ ለ123,000 ዓመታት በየቀኑ በረራ ማድረግ አለበት ይባላል። ታዲያ አውሮፕላን ይህንን ያክል አስተማማኝ ከሆነ ለምንድን ነው የአሎሃ ኤርላይንስ እና የተለያዩ አሁን ያየናቸው ኤርላይንሶች ነው የሚከሰቱ ብለን ከጠየቅን አሁን ላይ ካየናቸው የአውሮፕላን አደጋዎች ወደ አሎሃ 243 በረራ ስንመለስ ታዲያ አውሮፕላኑ ይህን ያክል አስተማማኝ ከሆነ ለምንድን ነው የአሎሃ ኤርላይንስ 243 እንደ ምሳሌ ብንመለከት መላውን ዓለም ያስደነገጠው ብለን ከጠየቅን ምክንያቱም አደጋው የደረሰው በቴክኒክ ስህተት ሳይሆን ማንም ሊገምተው በማይችለው የብረት ድካም ምክንያት ጣሪያው በሰማይ ላይ በመገንጠሉ ነው። ቁጥሮቹ አስተማማኝ ቢሆኑም ያቺ 0.000 እያለች አንድ እድል ግን የአንዳንዶቹን ህይወት ለዘላለም ትቀማለች ማለት ነው።
እንግዲህ እነዚህ ሁሉ ታሪኮች የሚያስተምሩን አንድ ነገር አለ። በአቪዬሽን ዘርፍ ትንሿ ቸልተኝነት ትልቅ ዋጋ እንደምታስከፍል ነው። ጣሪያ በሌለው አውሮፕላን ተሳፋሪዎች እስከ መጓዝ ከመስኮት ወጥቶ አስቡ፣ ተንጠልጥሎ መትረፍ። እናም እነዚህ ሁሉ በአቪዬሽን የተመዘገቡ የማይረሱ ከባድ የአየር ላይ ጭንቀቶችና የብዙዎችን ሕይወት ያጠፉ አደጋዎች ናቸው። በሚቀጥለው እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬ ቪዲዮ ይህን ይመስል ነበር። ሰላም ሁኑ። ይመቻችሁ።